ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቆንጆ አድርገን ቀምመን የሚጣፍጥ የሱፍ ፍትፍት ነው የምንሰራው። ተመልካቾቼ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቻናሌን ደግፉልኝ። የተወሰኑ ግብአቶች የተቀቀለ ሱፍ፣ እኔ እዚህ ጋር እንግዲህ ለማጣፈጫ የምጠቀማቸው ቅመሞች ነጭ ሽንኩርት፣ ትንሽ በርከት ያለ ዝንጅብል፣ አዝመሪኖ፣ የስጋ መጥበሻ ቅጠልና በሶ ብላ ናቸው። በሶ ብላው ፍሬሹን ብናገኝ እሱን ሸምጥጠን ብናደርገው የበለጠ ቴስቱ ይወጣል። እኔ አጋጣሚ እዚህ ጋር ደረቅ ስለነበረኝ ነው። እርጥቡን ብናገኝ በጣም ጥሩ ነው። አሁን የተወሰነ ውሃ መጀመሪያ በደንብ እንዲፈጭልኝ አነስ ያለ ውሃ ነው የምጨምረው። ነጭ ሽንኩርቱና ዝንጅብሉን በሶ ብላና የስጋ መጥበሻውን ቅጠል ጥሩ ጣዕም ነው የሚሰጥልን። ጨው በመጠኑ፣ ይህን እንግዲህ በደንብ አድርገን እንፈጨዋለን። ይኸው እንዲሆኑልኛል። አሁን በጣም ስለወፈረ ውሃ አደርጋለሁ። ከቀጠነ ስንፈተፍተው ጥሩ ጣዕም አይሰጠንም። ከወፈረ አይተን ውሃ እንጨምርበታለን። በጣም ከወፈረ ሽታው ቆንጆ ነው። በጣም ሁሉንም እንግዲህ በእንደዚህ አጣርቼ አጥልዬ እመለሳለሁ። ይኸው ተመልካቾቼ ይሄንን ይመስላል። አሁን እዚህ ላይ በጣም ስለወፈረ ትንሽ ውሃ አድርጌበታለሁ። አሁን ደግሞ በትንሽ ዘይት የተወሰነውን ሽንኩርት ጠበስ አደርገዋለሁ። ትንሽ ዘይቱ ለመጥበሻ ያህል ነው። እንዲህ ጥብስ ሲልልን ቲማቲሙን አድርገን ሞቅ ሞቅ እናደርገዋለን። ጣዕሙን ጥሩ ያደርግልናል። አሁን ይበቃዋል። በጣም መብሰል የለበትም። ሞቅ ሞቅ ያህል ነው። አሁን እዚህ ጋር እንጀራውን ለፍትፍት የሚሆነኝን አቅርቤያለሁ። ከዚህ ላይ የተወሰነውን የሱፍ ውሃውን አደርጋለሁ። አሁን ሞቅ ሞቅ ያለውን ቲማቲም ሽንኩርቱን አደርጋለሁ። ቃሪያና ጥሬውን ሽንኩርቱን ደግሞ አደርጋለሁ። እዛ ጋር ብዙ ስፈጭ ብዙ ነጭ ሽንኩርት ስለጨመርኩኝ እዚህ ላይ አልጠቀምም። እንደየፍላጎታችን ግን ማድረግ እንችላለን። እኔ እዛ ጋር ብዙ ነው ያደረኩት። ጨውም ስፈጭ አንድ ላይ ጨምሬያለሁ። በቃ በእንደዚህ ሁኔታ ቆንጆ አድርገን ለገበታ እናቀርበዋለን። ሲቆይ ደግሞ መጠጥ ስለሚያደርገው ቀጠን አድርገን ብንፈተፍተው ጥሩ ነው።
እንግዲህ ገበታችንን እናቀርባለን። ይሄን ይመስላል። ቆንጆ ነው የሆነልን። የተባረከ ይሁን። እንቀምሳለን። ቆንጆ ነው። ከስር የማደርገው እንትኑ ስላለ ነው ረጠብ እንዲል። ከስር ልስልስ ብሏል። ከፈለግን ደግሞ ድንችም ቀቅለን በቲማቲሙ ፋንታ ማድረግ እንችላለን። ከፈለግንም ድንቹንም ቲማቲሙንም ብቻ በየቤታችን ጥፍጥ አድርገን በተለያየ አሰራር ሰርተን መመገብ እንችላለን። ሱፍ እንግዲህ ጤናማ የሆነ ምግብ ነው። በነገራችን ላይ ግን እዚህ ጋር ለመጠጥ ሲሆን ምንም ነገር አልጨምርም። ዝም ብዬ እፈጨውና በጤና አዳም ተደርጎ ይጠጣል። ለምግብ ሲሆን ነው እንደዚህ የምናደርገው። ተመልካቾቼ ዩቲዩብ ቻናሌ ላይ ሌላው ላይ ደግሞ የሰሊጥ ፍትፍት፣ የአባጮማ፣ የኦቾሎኒ ፍትፍት ሰርቻለሁ። ገብታችሁ ተመልከቱት። ትወዱታላችሁ። ሁሉንም ጥፍጥ አድርጌ ነው የሰራሁት። ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ይባረክ።